በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወይምሰሎ ለኩሉ ክርስቲያናዊ ቀሊለ ሰሚዐ ተአምር ያለ ማርያም እስመ አብይ ወክቡር ውእቱ። ለክርስቲያን ሁሉ የእመቤታችን ተአምር መስማት ቀላል አይምሰለው፣ የከበረ ቀላና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን አያስታጉሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከላቸው በዚች ቀን ታምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሂድ። ስጋውን ደሙን እንደተቀበለ ይሆንለታል ይደረግልኛል በማለት ቢሰማ ስጋውን ደሙን እንደተቀበለ ይሆንለታል ይደረግልኛል በማለት ቢሰማ የእመቤታችን ቃል ኪዳን ታምሯን የሚንቁ ግን የወልደ እግዚአብሔር ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናን ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ ይሁኑ። እኛም የእነሱን ስልጣን ይዘናልና ወልድ በየትነት ውስጥ ይመጣል ለዘላለሙ። በእውነት የእመቤታችን በዓሏን እንደው ሰንበት የማያከብሩ ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝ። የእመቤታችን በዓላቶቿን የሚያክብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። እሰግድለኪ 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 ወእየድሰኪ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳን እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመ እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደን የጣላት ሔዋን ጽኑ የሚጎዳ ማስሮ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። ከቅዱሳን ነቢያት ቅዱሳን መላእክት አድሮ የምንኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የሚሰግድለት ቃል የሚባል በአንቺ ባህሪ አንቺ ወለንደን የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታዬ እናት እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልና እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልና ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልና ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው ከሚወደድ ልጅሽ ኃጢአታችን ያስተሰርይልን ዘንድ ለምኝልን። ተአምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታም ወበረከታው ምሕረተ ፍቁር ወልደ አል ምስለ ብፁዕ ቅዱስ ፓትርያርክ አባ ማትያስ ወምስለ ሊቀ ጳጳሳት አባ ሕርያቆስ ወምስለ መምህርነ መላከ ሰላም ወምስለ ኩልነ ሕዝበ ክርስቲያን ወስለ መካንነ ደብረ ሰላም ወይቀባ ለሀገሪትነ ኢትዮጵያ ለዓለመ ዓለም። ልመናዋ ክብሯ በእኛን ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ነው። በውስጧ ብዙ ድንቅ ታምራት የሚደረግባት በእመቤታችን ስም የተሰራች አንዲት ቤተ ክርስቲያን ነበረች። በመዓልትም በሌሊትም የቤተ ክርስቲያን በር የሚጠብቅ ሁልጊዜም ደወል የሚመታ በሯንም የሚከፍት ሰው ነበረ። ከዕለታትም በአንድ ቀን በመሸ ጊዜ ከራት በኋላ ከሴት ጋር የሥጋ ድቀት አገኘው። ከዚህ በኋላ እንደለመደ በከበረች ቤተ ክርስቲያን በር ሄዶ ተኛ። መንፈቀ ሌሊት በሆነ ጊዜ እንደተለመደው ስርዓት ተነስቶ መብራት አበራ። በመሸም ጊዜ
የሰራትን ያችን ኃጢአት ረስቶ መክፈቻ ተሸክሞ ይዞ ወደ ቤተ ክርስቲያን ገባ። የቤተ ክርስቲያን መቃን መድረኮቿን እጅ ሳይነሳ አስቀድሞ እሱ ራሱ በር የሚጠብቀው ሰው እግዚአብሔርን ቤት የሚጠብቅ መልአክ መጥቶ በበትሩ ጫፍ ጎኑን ነካ አደረገኝ። አንተ ኃጢአተኛ ደፍረ ገብተህ ቢሆን ከሁለት ክፍል በከፈልሁ ነበር። ስለ አለማወቅ መዓቴን ካንተ አርቄያለሁና ፈጥነህ ውጣ ብሎ የእግዚአብሔርን ቤት የሚጠብቃት መልአክ ይህን ነገረኝ አለ። ያ ሰው መልአኩ በገሰጠኝ ጊዜ በእኔ ይህ ደዌ አደረብኝና የሴቶች መርገም ደም ያዘኝ ብሎ ያገኘውን ሁሉ ተናገረ። ይህም ሰው ኃጢአት ሰርቼ ወደ ቤተ ክርስቲያኗ በገባው ጊዜ እመቤቴ ማርያም ያደረገችኝን እዩ ብሎ እየነገረ አገር ለአገር ቦታ ለቦታ ገበያ ለገበያ ሲዞር ኖረ። ያም ሰው እስከሚሞትበት ቀን ድረስ የሴቶች መርገም ደም ከስጋው ፈጽሞ ሳይደርቅና ሳይለቀው በስጋው በደሙም በማልትም በጧትም ቢሆን ከሰው ጋራ አንድ ሳይሆን በእንዲህ ያለ ደዌ ኖረ። ይህ ኃጢአቱን የዘነጋ ዝንጉ ሰው በዚህ ዓለም ይህ ሁሉ ከምዕመናን አደባባይ መለየት ተዋርዶ መናቅ ያገኘው ወደዚች ወደ ከበረች እናታችን ቤተ ክርስቲያን ቤትና ቤት በድፍረት የገባውንማ ምን ያህል መቅሰፍት ጸዋቶ መከራ ያገኝ ይሆን? ይህች ቤተ ክርስቲያን በድንጋሌ ስጋ በድንጋሌ ነፍስ የጸናይ ክብርት እመቤታችን ለተወለደ ጌታ አካሉ ናትና ልመናዋ ክብሯ በእኛም በሕዝበ ክርስቲያን ይደርብን፣ አሜን። ከእመቤታችን በረከት ረድኤት ያድለን። የሚቀጥለውን የቀዳሜ ሰማዕትን ቅዱስ እስጢፋኖስን ገድል እንድንሰማ እግዚአብሔር እዝነ ልቦናችን ይክፈትልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን በተባረከ ወርኃ ታኅሳስ 17 ቀን የሚጸለየው የንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የገድሉንና የሰማዕትነቱን ነገር ማንበብ እንጀምራለን። የንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር። አስቀድመን በወርኃ ንዑድ ክቡር የሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ በምድር ላይ ወድቆ ወደ አምላኩ እግዚአብሔር እየሰገደ በፍጥረት ሁሉ ላይ ስልጣን ያለው አምላክ አንተ ብቻ ነህ አለ። ይህንንም በተናገረ ጊዜ ታላቅ ድንጋጼና እጅግ ንጹሕታ ሆነ። በተሰበሰቡበትም በዚያ በቆሙት ላይ ሁሉ ፍርሃት አደረባቸው። ሰማዩ በጥቁር ጭጋግ ተሸፈነ። የተሰበሰቡትም ሁሉ የልዑል እግዚአብሔርን ኃይል ያውቁ ዘንድ ይህንን ተጠራጣሪ ናዖስ ከምድር በታች ያወረዱት የሚል የመልአከ እግዚአብሔር ድምፅ ተሰማ። መልአከ እግዚአብሔርም ከሰማይ ተገልጾ በእጁም የእሳት ጅራፍ ይዟል። በናዖስም ላይ ያደረገውን ክፉ ሰይጣንና ይህንን መሰሪ ናዖስ የተቀመጠበትን ዙፋን ቁልቁል ወደ ታች ገለበጠው። ያን ጊዜም ናዖስ መሰሪ ከደመናት በላይ ወደ ታች ወድቆ ወጥቶቹ ባዮቹ በዚያችን ጊዜ ተቀጠቀጠ፣ ደንጎች ደቀቁ። ያን ጊዜም የተሰበሰቡት ሁሉ ምድር ከነርሱ ድምፅ የተነሳ እስከትናወጥ ድረስ ቃላቸውንም አሰምተው ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ስሙንም የሚሰብክለት ክርስቲያን አምላካቸው ታላቅ እያሉ ይጮሁ ነበር። በዚያም ጊዜም እግዚአብሔር አምላክን አመሰገኑት። በዚያችን ቀን 300,000 ነፍሳት በጌታችንና በመድኃኒታችን አምላካችን ኢየሱስ ክርስቶስ አምነው ተጠመቁ። ኤፌሶናውያንን መሰሪ ምንም ባልደረገው መሰሪ ናዖስ በየጊዜው በከበረ ቀዳሜ ሰማዕት ቅዱስ እስጢፋኖስ ሰግዶ የጌታ ኢየሱስ ክርስቶስ የታመንክ አገልጋይ መምህር ሆይ ርጉም ሰይጣናዊ ሐሳብ ከኔ ይርቅ ዘንድ የሕያው እግዚአብሔር ልጅ ክርስቶስን የማተብ የሕይወትን መድኃኒትነትን የሰጠኸኝ እለምንሃለሁ አለ።
ቀዳሜ ሰማዕት ቅዱስ እስጢፋኖስም እንኪያስ በእግዚአብሔር እመን ምስጋናህም አቅርብለት እንጂ አትፍራ። የቅዱስ እስጢፋኖስ አምላክ ጌታችንና መድኃኒታችን ኢየሱስ ክርስቶስን በቅዱስ ቃለ ወንጌሉ እንደተናገረው በአብ በወልድ በመንፈስ ቅዱስ ስም አጠመቀው። በዚያም ሰዓት ጀምሮ ፊሶናውያንም ቅዱስ እስጢፋኖስን እየተከተለ እግዚአብሔርን ያገለግል ጀመረ። ከዚህም በኋላ ይህንንም ከዚያን ከንቱ መሰሪ ባላደረገው እስከ ናዖስ ተራራ አጠገብ ወድቆ ከዋሻ ውስጥ ሸሽቶ ተበላሽቶ አይቶ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ እርዳኝ እያለ ይህንን ናዖስን ለክርስቶስ የሚመስልም ንዑድ ክቡር ቅዱስ እስጢፋኖስና ዳግመኛ እንዲህስ መንጥቅን ነውና ሰጥቶም ያስታልና አለው። ይሁንንም ኢየሱስ በጌታችን በኢየሱስ ክርስቶስ ከማመን አርቆ በስራዩ ስጣቸውና ይህንን የክርስቶስ ጠላት ናዖስንም በዛችም በመጽሐፈ ነገሥት የሚወደኝን እወደዋለሁ የሚያቃልለኝንም አወርደዋለሁ። ለዚህም በክፉ ስራቸው እግዚአብሔርን የሚበድሉ ለዘላለም የተዋረዱትን የተጎሳቆሉትንና እነርሱንም ከእግዚአብሔር ርቀው ጠፍተዋልና ሰይጣንና ለርኩሳኑ ታዝዘዋል። ናዖስንም የሥራው ዋጋ ፍረትና ምስቁልና መከራንም ለክፉ ስራ ሁሉ ይቀበል ዘንድ በዚህ ጊዜም አርዳኖስ በምህር ይቅርታን ርኩሰትንም ንዑድ ክቡር ቅዱስ እስጢፋኖስን በለመነው ጊዜ ፈጣሪ ርኅራኄ ተሞላ ርኅሩህ የሚሆን ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስም የደቀ መዛሙርቱንም በልመናቸውንም 3 ቀን የሆነውን የመሰሪ ናዖስን በድኑ የሚገኝ ተራራ አጠገብ ሂዶ ቅዱስ እስጢፋኖስንም ተከትሎት ነበር። በኢየሩሳሌምና በየአውራጃውም ሁሉ በሰማዕታት ከምዕመናን ሕዝቡ ብዙዎች ተሰብስበው ተከተሉ። ሰዎች ሁሉ በየራሱ እግዚአብሔርን እያመሰገኑ ነበር። ንዑድ ክቡር ቅዱስ እስጢፋኖስንም እጁን ወደ ሰማይ ዘርግቶ በዕብራዊ ቋንቋ ስለ ሟቹ ሲጸልይ ጀመር። ጸሎቱ በፈጸመ ጊዜ በግንባሩ በምድር ላይ ሰግዶ ናዖስን ሆይ በጌታችን ኢየሱስ ክርስቶስ ስም ተነስ ብሎ በእጁ ይዞ አስነሳው። ናዖስንም በሕይወት ተነሳ። ንዑድ ክቡር ቅዱስ እስጢፋኖስንም በተመለከተ ጊዜ አድሮበት የነበረው ሸበርም ሁሉ ተወግዶለት በቅዱስ እስጢፋኖስ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም በውስጡ የኖርክበት የገሃነም ሽብርነት ፍርሃት ካንተ ዘንድ ይራቅ አለው። ያን ጊዜም ናዖስ ተጽናና፣ ፍርሃትና መሸበሩም ተወግዶለት አቤቱ እግዚአብሔር ሆይ የምጠራህን ቅዱስ እስጢፋኖስ ሆይ አንተ ያየሁባትን ሰዓት ስለ ነፍሴ ራራልኝ ዘንልኝ እያለ አምላኩን እግዚአብሔርንም ባንተ አማልኝ እያለ ይማጸን ነበር። በዚያም ጊዜም በተነሳበት ሰዓት እኔ ግን ካልጎኔንም ተሳዳቢ ሰው ነበርኩና በስራዬም ሁሉ ተለይቼ ጎትቼ ይህንን ሁሉ ሳደርግ ሰይጣንንም መልአክ አድርጎ ያሳየኝ ነበር። በሞትም ጊዜ በገሃነማዊ የሲኦል ጨለማ ውስጥ ተጣልኩ። ስቃይና መከራም ከበቡ። ሰውን ሰቃቂ ስቃይ የተመላ ያንን የገሃነም ስፍራ ከማየት በዚች ዓለም ባይፈጠር በተሻለው ነበር። የእግዚአብሔርን ትእዛዝ የካዱ ሁሉ ወደ ገሃነመ እሳት ይወርዳሉና ለዚህም ዓለም በውስጡ እየኖሩ ለሚበድሉ ሁሉ ወዮላቸው፣ ወዮታ አለባቸው። ይህን ፍርድ ለሚጠብቃቸውም ኃጥአንና ተጠራጣሪ መናፍቃን ሁሉ እንግዲህ እሷን ገጽ የሚያበራ መቅረዝን ንጹሐን ልቡናን የተመለሳ ቤቱ ቅዱስ እስጢፋኖስ ሆይ ከዚህ በኋላ ተመልሼ ወደዚያ የስቃይ ስፍራ ከመግባት ድን ዘንድ ማይተበ ሃይማኖትን የሆነውን ጥምቀተ ክርስቶስንም ታድለይ ዘንድ ለምንሃለሁ አለ። ያን ጊዜም ጌታችን ኢየሱስ ክርስቶስ ሰማዕቱ ቅዱስ እስጢፋኖስንም በአብና በወልድ በመንፈስ ቅዱስ ስም አጥምቆ የማህያዊ ክርስቶስ ቅዱስ ሥጋውንና ክቡር ደሙንም ሰጥቶት በማይተብ ክርስትና ጸናው። ቅዱሳት እግዚአብሔርንም ትምህርታቸውንም መከረው። መሰሪ ናዖስንም የጥንቆላ መጻሕፍቱንም ሁሉ ሰብስቦ አምጥቶ በዚያ በተሰበሰቡት ምዕመናን ሁሉ ፊት በእሳት አቃጠላቸው። ፍጹም ምስጋና የሚገባው እግዚአብሔር አብና ይቅር ባይ እግዚአብሔር ወልድ ዋሕድ ሰማያዊ እግዚአብሔር መንፈስ ቅዱስ የሚታመነው ፍጹም ክርስቲያንን ሆነ። ስለ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ የመሰከረ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሊቀ ዲያቆናት ጸሎቱና በረከቱ ምሕረቱ ከሁላችን ጋር ጸንቶ ይኑር።
አቤቱ አምላካችን እግዚአብሔር ሆይ ሰዓተ ሌሊትህን ባርከ ቀድሰ በሰላም እንዳሳደርከን ጊዜ ቀሪህን ባርከ ቀድሰ በሰላም እንድታውለን ከሰማይቱ ከቅዱስ እስጢፋኖስ በረከት ረድኤት እንድታድለን ጾማችን ሱባኤያችን አገልግሎታችንን ሁሉ ተቀብለ አስፈጽመ ለብርሃነ ልደት ለብርሃነ ጥምቀት በሰላም እንድታደርሰን እንለምንሃለን። የሰማነውን እመቤታችን ተአምሯን መቅደሟን ሰማይቱ ቅዱስ እስጢፋኖስን ገርሉን ተአምሩን በዝነ ልቦናችን ይቅረጽልን። ቀሪውን የወንጌል አገልግሎት ጊዜያችንን እግዚአብሔር አምላክ ይባርክልን ይቀድስልን። አቡነ ዘበሰማያት በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ።